ይሙት አታጥቡ ያለኝ ሰው አለ። ልንገርህ ወንድሜ፣ ሰላም ነው? ምንድነው የሆንከው? ማውራት ይችላል? አይችልም? ምናምን ነው እንጂ ማውራት አይችልም። ዋሴማ ተጀመረውን በአርሴማ ጸበል ነው። ኦኬ። እና ሽንት የመጣ ማለት አርሴማ ጎጆ አርሴማ። እዚህ ኦኬ። አርሴማ እሺ። እሺ። ሽንቱንም ምኑንም መሽናት አይችልም ነበር። ከዛ በኋላ ያ የምቀርኩበትም የምቀመጥበት አካባቢ የተከራየሁበት ሽንቱ ዳይፐር ምናምን እየሞላች ምናምን ሲሉኝ ዳው ቅድስት አርሴማ አንቺ ከሰማሽኝ እንግዲህ ረሳሽኝ እንደ ከብዬ ነሷ ተሳልኩኝና ፖፖ ማለት ጀመረ። አሁን አንድ ቀን ሆነ እንደዚህ ቀለምቃ ነው እንደዚህ እኔ ቁጭ ብዬ እንደዚህ ገድፌ ይዤዋለሁ። ከዛ ጮር ሲያረግ ከማየ እንጌ መጣለኝ ሽንት ነው። ከዛ አለል ብዬ ተቀበልኩት። ከዛ ወዲያው ሽንት መጣ ማለት ጀመረ። ጎረምሳዎች አገልጋዮች እያገዙኝ ነው። ንጹህ ባልሆን ጊዜ ውጭ እቀመጣለሁ። ከዛ አገልጋዮቹ ወስደው አስቀምጠው ይመልሱልኝ እና በአርሴማ ስም አሁን እግዚአብሔር ይመስገን ፊት አዝየውም አንገቱን አይችልም። አዝየው ወደዚህ ነው የሚያዘነብል የነበረው። አንገቱን አይችልም ነበር። ከዛ እንደዚህ ሳረክ አሁን የሆኑ ወየሳ ሴትዮ ናቸው። እሳቸው እያሸሽ እንደዚህ ወደዚህ እንዲህ እያሸሽ ከዛ በዚህኛው ጎን አታስተኛው በይሄኛው ሰውነቱን ወደዚህ እንዲህ ከልጅነቱ እንደዚህ ሆነ። በ7 ቀኑ ነው የታመመው። አሁን ስንት አመቱ ነው? 20 አመት ሞላው። 20 አመት ሙሉ። እንግዲህ ጤነኛ ልጅ ዘው እያየ ነው። እንኳን በቤት ክራይ በሽተኛ ልጅ ዘው ጤነኛ ልጅ ዘው እንኳን በቤት ክራይ ከባድ ነው። ወል ይሙት አታጥቡ ያለኝ ሰው አለ። ጥቁር አንበሳ በ7 ቀኑ ወሰድኩት። ከዛም በኋላ በልክ በ15 ቀኑ በሽታው ምን ነው የተባለ? የጎን አጥንት መሳሳት የጎን አጥንት መሳሳት ነው ያሉት። ከዛም በኋላ እንዴት ይሻላል አልኳቸው። ፀሐይ ሙቀው ሲሉኝ የሳር ፍራሽ ነው የዛ ጊዜ በጣም ኑሮም ከባድ ነው። ከዛም በኋላ የሳር ፍራሽ ላይ አርጌ ፀሐይ ላይ አሞቀዋለሁ። ምንም ለውጥ የለም። አሁን ነው በአርሴማ ስም አሁን መንገዱ ተሰጋጋ እንጂ አንዴ ሳመጣ ምን ስል ለየተሸከሙ ነው የምወስደው እና ይከብዳል። እንግዲህ ይሄን የምትመለከቱ የኢትዮጵያ ሕዝብ በጠቅላላ የምትችሉትን ነገር አድርጋችሁ በበቃ ታማሚ ልጅ ይዘው መንከራተት ቢያንስ ህይወታቸውን ቀለል እናድርግላቸው። በቤት ኪራይ ነው የሚኖሩት። ቢያንስ የዓመት የቤት ኪራይ የምትችሉትን ያክል የኢትዮጵያ ንግድ ባንክ አላችሁ? አይዣለሁ። እሺ ንገሩኝ። እኔ አላውቀውም ባይነሳኝ። እሺ ንገሩ። ማነው ስም? ከማንም በላይ ማደሪያ ነው። አባ ሰለሞን። ትምህርት ቤት አልገባህም? አልገባህም? ይሄን ቪዲዮ የምትመለከቱ ሪፖስት፣ ኮፒ ሊንክ፣ ሼርም አንድ እርዳታ ነው። በምትችሉት አቅም እባካችሁ ይሄን ወንድማችንን ከናቱ ጋራ ቢያንስ ባናሽለው ባናድነው ቢያንስ መድኃኒት ባንገዛለት ህይወቱን ቀለል እናርገው። የቤት ኪራይ አንዳንድ የኑሮ ጉዳዮች አሉ። ከናቱ ጋራ ከታች በማስቀምጥላችሁ አካውንት በምትችሉትን አስገቡ። አይዞ የኢትዮጵያ ሕዝብ ይረዳል። እሺ አይዞ